አይሽ ዚኔዲን ዚዳን ፍራንክ ላምፓርድ ማውሪሲዮ ፖቼቲኖ ይጠቀሳሉ በምድብ 2 ደግሞ በክለቡ ይፋዊ የስፖርት አልባሳትና በኮፍያ ሜዳ ዳር የሚገኙ እንደ የርገን ክሎፕ ያሉት በዝርዝር ውስጥ ይጠቃለላሉ አርቴታ የሶስት ልጆች አባት ነው ባለቤቱ ትውልደ አርጀንቲናዊት በአንድ ወቅት ሚስ ስፔን የተባለች የቁንጅና ውድድር አሸናፊ ሞዴል ናት ተዋናይትና የቴሌቪዥን ፕሮግራም አቅራቢም ነበረች ሎሬና ትባላለች ጥንዶቹ ከ3 ልጆቻቸው ማለትም ከ13 ዓመቱ ጋብርኤል ከ10 ዓመቱ ዳንኤል እና ከ7 ዓመቱ ኦሊቨር ጋር ይኖራሉ ሶስቱም ልጆቹ እንደሌሎቹ የአርሰናል ደጋፊዎች ሁሉ አባታቸው በሚያሳልፋቸው ውሳኔዎች ላይ ይከራከራሉ ለምን ገሌን አያስፈርምም ግን ለምን ገሌን ግን አያሰልፍም ይባባላሉ አርቴታ የማለዳ ሰው ነው ሊነጋጋ ሲል 10 ሰዓት ተኩል ይነሳል በጠዋት ወደ ሥራ ገበታው ሄርትፎርድሻየር ወደሚገኘው የልምምድ ማዕከል ይደርሳል ከባለቤቱና ልጆቹ ጋር ቁርስ የሚመገበው አንዳንድ ጊዜ ነው ቁርስ በቤቱ ከሆነ ደግሞ አረፋፍዶ ይወጣል በሳምንት 3 ጊዜ የግል ስፖርታዊ ልምምድን ይሰራል አንዳንድ ጊዜ ባለቤቱ አብራው ትሰራለች አንዳንድ ጊዜም ደግሞ ልጆቹ ይቀላቀሉታል የተወለደው ከልብ እክል ጋር ነው ሕፃኑ አርቴታ 2 ዓመት እስኪሞላው ድረስ ለተፈጥሯዊ ህመሙ ህክምና አልተደረገለትም እስካሁን የዚያ ኦፕን ሀርት ሰርጀሪ ጠባሳ በደረቱ ላይ ከላይ እስከ ታች ይታያል የአርቴታ አባት ሚጌል በሰሜናዊ ስፔን ከሚገኙ ታላላቅ ባንኮች የአንዱ ማርኬቲንግና ቴክኖሎጂ ፕሮጀክት መሪ ናቸው እናቱ ቻሮ ደግሞ የአንድ ዩኒቨርሲቲ ሰራተኛ ናቸው ወላጆቹ ገና ከማለዳው ከልጃቸው ህመምና ህክምና ጋር በብዙ ውጣ ውረድ አልፈዋል እድሜው ከፍ ሲል እግር ኳስ ተጫዋች ሲሆንም በሜዳ ላይ ክፉ የሚደርስበት እየመሰላቸው በስስትና ጭንቀት አሳድገውታል እድሜው 14 ዓመት ላይ ሲደርስ መጫወት ከጀመረበት የመኖሪያው አካባቢ ትንሽ ክለብ አንቲጎኮ ወደ ኤፍሲ ባርሴሎና ላማሲያ ተዘዋወረ ከዚያ በኋላ በፓሪስ ሳን ዠርመን ግላስኮ ሬንጀርስ እንዲሁም ደግሞ ቀደም ብሎ በሳን ሴባስቲያን ለሪያል ሶሲዳድ ተጫውቷል በእንግሊዝ እግር ኳስ መጀመሪያ ለኤቨርተን ከዚያም ለአርሰናል በመጫወት 10 ዓመታትን አሳልፏል ለሚኬል አርቴታ በህይወት ዘመኑ ሁሉ ትልቁ ቁም ነገር ከባለቤቱ ሎሬና ጋር ያለው ቁርኝት ነው ትውልደ አርጀንቲናዊቷ ሎሬና ሚስ ስፔን ነበረች የፋሽን ሞዴል የፊልም ተዋናይት እና የቴሌቪዥን ፕሮግራም አቅራቢ መሆኗን ቀደም ሲል ነግሬያችኋለሁ የተገናኙት በሳን ሴባስቲያን ገና የ19 ዓመት አፍላ ወጣቶች ሳሉ ነው በመጀመሪያ እንዳየኋት ገና በፍቅር ወደኩ የኔ መሆኗን አወቅኩ ከዚያ እሷን እጄ ለማስገባት መልፋት ጀመርኩ ከዚያ ጊዜ አንስቶ ዓለምን አብራኝ ለመዞርም ሆነ